እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም። እግዚአብሔር ነው የሚያውቀውና አንዳንድ ጊዜ ቅዱስ ኤጲፋኒዎስ ምን ይላል? ዝናው ከስራው የበለጠበት ሰው ወራዳ ነው ብሎ ይነገራል። ስለዚህ እኔ እንደዚህ አይደለሁም። ለነገሩ የዩኒቨርሲቲ መምህርነት ክብር አይደለም፣ ግን እንደዚያም ደግሞ ግን አይደለሁም ለማለት ፈልጌ ነው። ነገሩ የከበረ ነገር ስለሆነ ሳይሆን እውቀት በሶስት ነው የሚከፈለው። ምኑን እውቀት አለ፣ እርኩስ እውቀት አለ፣ ቅዱስ እውቀት አለ። የተናቀ እውቀት፣ የረከሰ እውቀትና የተቀደሰ እውቀት ተብሎ የተቀደሰ እውቀት የእግዚአብሔር ነው የምታውቁት። የረከሰ እውቀት ጥንቆላውንና ይሄን ጦርነቱን ተንኮሉን የመሳሰለው ነው። ምኑን እውቀት የሚባለው እርኩስም አይደለም ቅዱስም አይደለም፣ ዝም ብሎ ሰው ለእንጀራ የሚማረው የተናቀ እውቀት ይባላል። የትኛውም የጥናት ዘርፍ በእግዚአብሔር ፊት ሞገስ የሚያሰጥ አይደለም ለቅድስና ካልተጠቀሙት በቀርና ይሄ የተናቀ እውቀት ነው። ማንኛውም የትምህርት ዘርፍ በዚህ በዓለሙ ያለው የተናቀ ነውና